አይራዱ ሲዳሙ ማንና ሀሮንሳኖንኬ ከረከሽትኒ ቡሽሬሞኔ ቲኒ ሲዳሙ ዶን ኔትወርክ ወሮን ሽቃውቲ ሂሮይናይ ሃሮ ቅጣወንኬቲ ሂሮያ ሲዳሙ ማንዲራ ቀራሜው ማንዲራ ሬቲ ቀራሜው ማኒ ወሻቶቲ ሲዳሙ ማኒ ስዳጋንክ ጊዶ ኢካውሬ አንፎም ሰዳጋንክ ቀራ ዳጋንክ ራይሊታ ወጃዶ ላናይ ላኖ ሞክ ገደ ኢክነሳ ኑምሮ ጋአ ዳገ ኢላማ ሐላሉ ኒጣማሜ ሞታ አፋሲሳንኬ አኩይዳ ፍራ ሲዳሙ ጊዶ ኢካውሬ dagarartaynore daga qarranteore yitinare woradu kase qabalete zonete derino drimino ekkiro kuni daganke qarranteho kuni daganke rartaynoho hiro fulasisaho dagan qarratitinare bala emailenkera sidamaheritage@gmail.com yitine qumme assitininkero sidamu afinni borresitine sokkininkero ninke video lonse radio tene ekkitaw qixxawo qixxeessine ka'ne no platformera shikin shemota logesha qale emone techo sidamu zonera dalle woradi giddo soyamane qabalera no dagankerare daganke woshatura daganke hiro haane shinqomone amaru afinni borresine qummi emailenke video qummi assinoenke qixxawoti hiro macishitine ka'ine dagankerare daganke qarra la'ine ka'ine kidneno afidini platformera no ne aggaxame ወይ ጣድናዬ ጋርኒ ቱሞ ቆልትናራ ዳዋርትናራ hiro fultinara yemmo ante shiqa ሶያማ ቀበሌ እንደማንኛውም ዳለ ወረዳ ካሉ 39 ቀበሌዎች በመንግስት መዋቅር እየተዳደረ ያለ ሲሆን በተመሳሳይ በየትኛውም ሲዳማ አካባቢ የገጠር ማህበረሰብ እንደሚኖረው በእርሻና በተለያዩ ዝቅተኛ ኑሮ የሚገፉ ናቸው። ይህንን ዝቅተኛ ኑሮ የሚገፋውን ህዝብ በተለያየ ጊዜ አንድ ጥገኛ ክራይ ሰብሳቢ አቶ ጴጥሮስ ዱቢሶ የተባለ ግለሰብ በቀበሌያችን ውስጥ መጥቶ ህዝቡን በማወክ ላይ ይገኛል። ግለሰቡ በቀበሌው በአካባቢው የሚኖርና በ1980ዎቹ ውስጥ የድጎማ መምህር በመሆን በተለያየ ዞኑ አካባቢዎች እንደሰራ ይነገራል። በመቀጠልም በዞን ፍትህ መምሪያ ሰራተኛ ሆኖ በሚሰራበት ጊዜ አንደኛ የቀበሌው ማህበረሰብ የሚጠቀመውን የድንጋይ ማዕድን ቦታ ስልጣኑን መከታ በማድረግ ህዝቡን ሲያስጨንቅ በጊዜው የዞኑ አስተዳደር የነበረው በክቡር አቶ ገረሞ ጋርጄ አመራር ከስራው ታግዶ እንደተባረረ ይታወቃል። እሳቸው በሚኒስቴር ማዕረግ ገታ አግኝተው ወደ አዲስ አበባ ሲዛወሩ በወቅቱ ከነበሩ አመራሮች ጋር በመቀናጀት የጎሳ ከፋፋይነት ተግባር ላይ ተሰማርተዋል። ግለሰቡ በሶያማ ቀበሌ የሲዳማ ጎሳዎች እርስ በርስ በማጋጨት በተላላኪ ካድሬዎች ከፍተኛ ተቀባይነት ስላገኙ ለዘመናት አብሮ እየኖሩ በጋራ ሲጠቀሙ የነበሩትን የህዝብ መሬት ጎሳዎችን በመለየት እናንተ አይመለከታችሁም ይህ የኔ ጎሳ መሬት ነው በማለት ያስደበደባቸው ያሳሰራቸው ያስገደላቸው ያፈናቀላቸው ይገኛል። በቀበሌው እንኳን ቁጥራቸው በውል የማይታወቁ ስርዓት ወጣቶች ቢኖሩም ወረዳውና ዞኑ በሰጠው ልዩ መብት በመጠቀም ከ15 ዓመት በላይ ቦታዎችን በግል በመቆጣጠር በብዙ ሚሊዮን የሚቆጠር ገንዘብ ከዘረፈ በኋላ በህዝቡ ጥረት 2010 ዓ.ም ቆሟል። 2 የማዕድን ገንዘብ ጣዕም ያሳበደው ግለሰብ ከ2004 ዓ.ም ጀምሮ በቀበሌው የሚገኘውንና 8 የጎረቤት ቀበሌዎች ለቤት ክዳን የሚጠቀሙበትን ሳር በ40 ሄክታር ላይ የተንጣለለው ሜዳ በውሸት ኢቨስትመት ስም ለመውሰድ የተለመደችውን የጎሳ ከፋፋይነት ጫወታ ይዞ ቢገባም ከህዝብ ዘንድ ከፍተኛ ተቃውሞ አስነስተው የተወሰኑ ወጣቶች ታስሮ ብዙም ሳይቆዩ ተፈተዋል። ግለሰቡ ምንም አይነት ስራ የሌለው ቤተሰብ የሌለው በዞኑ ካሉ ትላልቅ ሰዎች ወይም የሲዳማ ህዝብ እንደራሴዎች ንቁ አመራሮች ዘንድ ተቀባይነት የሌለው የጎሳ ከፋፋይነትና ክስ መለያው በመሆኑ ብዙ ሳይቆይ መልኩን ቀይሮ ህጋዊ በማስመሰል በወቅቱ የቀበሌውን ሊቀመንበርና የተወሰኑ የሾንጎ አባላትን በድብቅ በእጅ መንሻ አስፈርሞ ቀሪዎቹን ራሱ በራሱ እጅ አስመስሎ በመፈረም ከፍተኛ ወንጀል ሲሰራ ማንም አላስቆመው። በጣም የሚያሳዝነው
ሰሚ ያጣው የሶያማ ቀበሌ ህዝብ የገዛ ንብረቱን ዘርፎ የጠገበውና በግብረ አበሮቹ በተለያየ ጊዜ ዝቅተኛ ኑሮ የሚገፋውን አርሶ አደሮች በዳለ ወረዳና ሐዋሳ ከተማ ውስጥ እስርና እንግልት ለ6 ዓመታት ሲደርስባቸው በጎናቸው የሚቆም የወረዳና የዞን አመራር አልነበረ። አልፎ አልፎ ክቡር አቶ ሚሊዮን ማቴዎስ የዞኑ አስተዳደር በነበሩበት ጊዜ የክልል አመራሮች በጎናቸው የቆሙ ለኢንቨስትመንት ያልተመረጠ አካባቢ መሆኑንና ህዝብን የሚጎዳ መሆኑን በመገንዘብ ሙሉ በሙሉ እንዲሰረዝ አድርጓል። የክልል መንግስት የክልሉ አዶላ አስተዳደር ላይ ከፍተኛ ጫና በማድረግ ኢንቨስትመንቱ ተሰርዞ መሬቱ ለህዝቡ እንዲመለስ ከተደረገ በኋላ ይህ ጎሳ ከፋፋዩ ግለሰብ ከፍተኛ አቅም በመቋጠር እነዚህ ዝቅተኛ ኑሮ የሚገፉ አርሶ አደሮችን ለመበቀል የተለያየ ዘዴዎችን ዘይዶ ተመልሷል። አርሶ አደሮቹ ስለ ህግ ዕውቀት የላቸውም በማለት ወደ ወንጀል እንዲገቡ ለማነሳሳት አደገኛ የጎሳ ግብረ ኃይል በማቋቋም አቶ መለስ ምሎሳ የህግ ዶክተሬት እያጠና ያለ ለአቶ ተስፋዬ ወና የህግ ማስተርስ ዲግሪ እና የዞኑ ከፍተኛ ፍርድ ቤት አቃቤ ህግ እና ሌሎች ለጊዜው ስማቸውን ለመጥቀስ ያልፈለግናቸው ሰዎች በማደራጀት የተመለሰላቸውን መሬት ላይ ያለውን ሳር ለቤት ክዳን ሲጠቀሙ በትክክለኛ መንገድ ያልተሰጠውን የውሸት ኢቨስትመንት መከታ በማድረግ ንብረት ተዘርፈዋል በሚል በየካቲት 09/2008 ዓመተ ምህረት የፍትሐ ብሔር ክስ እንዲመሰረትባቸው በማድረግ ሲዳማ ዞን ከፍተኛ ፍርድ ቤት ህዝቡን ከሚጠበቀው በላይ ፍትህ በማዛባት ጫና አድርጎባቸው ወንጀለኞች ናችሁ በማለት 350,000 እና 2 ዓመት ቅጣት ተወስኖባቸዋል። ይህን የሲዳማ ዞን ከፍተኛ ፍርድ ቤት ውሳኔ የሰማው የቀበሌው 8 የጎረቤት ቀበሌዎች ማህበረሰብ በከፍተኛ ቁጣ በመነሳት የግለሰቡና የግብረ አበሮችን ንብረት አውድመዋል። ንብረቱ በሚወድምበት ጊዜ 13 ሰዎች የቀበሌውን ሊቀመንበር ጨምሮ ከግለሰቡ ጋር በሐዋሳ ከተማ ሲዳማ ዞን ከፍተኛ ፍርድ ቤት ችሎት መሆናቸው ይታወቃል። ግለሰቡ ከላይ እንደተጠቀሰው በከፍተኛ የህግ አማካሪዎች የሚመራና እድሜውን ሙሉ ከክፋትና ክስ ጋር እንዳሳለፈ የትኛውም በሱ እድሜ ያሉ የክልሉና የዞኑ አመራሮችን ባለሙያ ጠንቅቆ ያውቃል። ንብረቱም ሲወድምም በተቀናበረው መሰረት ቤቱ ውስጥ የጦር መሳሪያ በማስቀመጥ አርሶ አደሮቹን ከፍተኛ ወንጀል እንዲሰሩ ያሴሩ ቢሆንም ምስኪኑ አርሶ አደር የጦር መሳሪያውን ለዞኑ ፖሊስ አስረክቧል። ሆኖም ግን አርሶ አደሮቹ ሲሰቃዩ ማንም ከጎናቸው የሚቆም ጠፍቶ ግለሰቡ በብርና በጎሳ ከፋፋይነቱ አሸናፊ ሆኖ ፍትህን በክፉኛ ጎድቷል። ያልተማረውን ማህበረሰብ በተማረው ኃይል ችግር እየደረሰበት የዞኑና የወረዳው አስተዳደር በዝምታ እየተመለከተ ይገኛል። ግለሰቡ ከሲዳማ ዞን ከፍተኛ ፍርድ ቤት ጋር በፈጠረው ጥምረት አቶ ተስፋዬ ወና የዞኑ ከፍተኛ ፍርድ ቤት አቃቤ ህግ መሪነት ያልሰሩበት ወንጀል ከባድ በማድረግና በማወሳሰብ አንቀጽ 671 ከባድ ውንብድና በማለት ዋስትና እንዳያገኙ ለአሸባሪዎች እና በመሳሪያ የታገዘ ዝርፊያ ለሚፈጽሙ ቡድን የሚመሰረት ክስ በመክፈት አርሶ አደሮችን በይርጋለም ማረሚያ ቤት ከታሰሩ 3 ወር ሆኗቸዋል። የአካባቢውን ህዝብ ከሌላው የሲዳማ አካባቢ ህዝብ ጋር ለማጋጨትና ለመለያየት ለረጅም ጊዜ ከግብረ ኃይሉ ጋር ተንቀሳቅሷል። በተወሰነ መልኩ ያላወቀውን ለማሳሳት ሞክሯል። ከመንግስት ጋርም ለማጋጨት ሙከራ አድርጓል። ይህ ሁሉ ሆኖ ህዝብ አቤት ብል ሰሚ በማጣት ያልሰራውን ወንጀል ፈጽመሃል በማለት ሲዳማ ዞን ከፍተኛ ፍርድ ቤት 24 ሰዎችን በግፍ አስሯቸው ይገኛል። የታሰሩ ሰዎች ስም ዝርዝር: አንደኛ አቶ ማቴዎስ ማሞ የቀበሌው ሊቀመንበር፣ ሁለተኛ አቶ አሸናፊ አዲሶ፣ ሶስተኛ አቶ ደምሰ ከበደ፣ አራተኛ አቶ ካሌሳ ከበደ፣ አምስተኛ አቶ መሰረት ክንቢጫ፣ ስድስተኛ አቶ በራሳ ሐሜሶ፣ ሰባተኛ አቶ ሸንኮራ ዮቱ፣ ስምንተኛ አቶ ደምሰ ላንቃሞ፣ ዘጠነኛ አቶ አበበ ሆሼ፣ አስረኛ አቶ ዮሐንስ ጢጣ፣ 11ኛ አቶ ኢያሱ ረጋሳ፣ 12ኛ አቶ ማንዶ ኦቶ፣ 13ኛ አቶ ኤልያስ ማልካ፣ 14ኛ አቶ ሀጌርሶ ዩሬ፣ 15ኛ አቶ ጊዛው ጠጶሳ፣ 16ኛ አቶ ካሬሳ ዲዲሳ፣ 17ኛ አቶ ከሬሂፋሞ፣ 18ኛ አቶ ሃንቱ በየነ፣ 19ኛ አቶ ቸርነት ጠጶላ፣ 20ኛ አቶ ፊሳ ባጢሶ፣ 21ኛ አቶ በየነ ባዴጎ፣ 22ኛ አቶ ማራጋ ድጊሶ፣ 23ኛ አቶ ኑሩ አሻግሬ እና 24ኛ አቶ ወላሳ ቦራ ናቸው። ህዝባችን ፍትህንና መልካም አስተዳደርን ናፍቋል።
Macciishshitinin tegede amaaru afiinni sokkeeyonke imeelenke widoonni qumma assinoyinke sokkaati shiqinshoommo'nehu hirooti. Tenne hiro disubbeyote yitiniro te sokkate giddoo su'ma kayinsi mannooti afate wo'naalloommo bilbilu kiironsa afate wo'naalle afirate dandinoommo kayinni insa ki'neno ikkitiniro su'mi'ne kaimannino ikkitiniro ninkera unoyinke mashalaqqe noo gedeenniti sayinsoommohu kowiicho ki'ne saysinite giddoo xeeori noo subbeyo ikkitino xawo ikkiteyo ikkitino yitinayre heedhiniro imeelenkera sidamaheritage@gmail.com ra sokka sayisininkero sayisinoy sokka garinni haa'ne dagankera manninkera shiqisha dandineemmo. Woleno wona yuummo'ne gede daganke qarra dagankera illitawo jaddo dagankera illitawo daganke maccitawo raare la'na hee'ne anfoommokkihu gede anfa hee'ne anfoommokki gede ikkine sa'nummoro ga'a halaalu ilama xa'mitawonke sidaamu dhagge xa'mitawonke maano ikkinammora tewo ninkera faffara dandiitawo ninke faffiyo heeshsho hee'ne ka'ne wolu manni raare macciishshaangummoro ga'a barru soorramawota anfa daganke raare ra daganke assitawo raarera hiro fula hasiissaanke yee ammaneemmo. Wole hiro haa'ne shinqammo'nete wole daganke raare daganke qarra haa'ne shinqammo'nete keeru munni keeru xaadonke.